ውሸት እየሰፋው ይሄን ቴብል እየገፋው ወይንስ ደግሞ እየሰራው ነው መርከብ? ይኸው እስር ቤት ትወርዳታለህ፣ መቀመቅ ትገባለህ። ለዚህ ነው ህይወትንም አላምናት። ለዚህ ነው መኖር የሰው ስም ነው። ዝም በል ዝም በል። ዝም ብለን አብረን ዝም። አይ ይሄ ቀልደኛ ነው። አስገባው አስገባው። ና ተነስ። እዚህ ጋር አስታወስከኝ። ተነስ ተነስ። አይ አስገባው አስገባው። ይሄ መርማሪ እንዴት እንደመጣው እንዳትጠይቀኝ። ለምን? ገንዘብ ስለሌለ። እሺ ገጣሚ፣ ወንጀሉን ሰርታል ወይስ አልሰራም? አልሰራው። አንድ ደቂቃ ሰጣለሁ እንድታስብበት፣ ተመልሼ እመጣለሁ። ምን እየሆንኩ ልጠብቅ? ቅዱሸት እየሰፋው ይሄን ቴብል እየገፋው ወይንስ ደግሞ እየሰራው ነው መርከብ? ይኸው እስር ቤት ትወርዳታለህ፣ መቀመቅ ትገባለህ። ለዚህ ነው ህይወትንም አላምናት። ለዚህ ነው መኖር የሰው ስም ነው። ዝም በል። ምንም አይነት ስህተት ውስጥ ካገኘኸኝ ከተገኘው እዛው ቦታ ላይ አምኜበት ነው ሙሉ ጋራንቲ ወስድ ማለት ነው። ጥፋት ምንም አይነት ጥፋት ሳይመስለኝ ግን አንድ እርምጃ አልሄድም። ለማንም ስሜት ስላለኝ ምንም አይነት ነገር ቢመጣ ስቲል ላይፌ ላይ ቻሌንጅ የሚያደርገኝ ፍሌክሲብል አይደለሁም። ነገሮች አልመሰለኝም። ልክ ካልሆነ ልክ አይደለም። ሁኔታዎችን አመሳስዬ ምናምን እንትናን ቅር እንዳይለው እንትናን ቅር እንዳይላት ምለው ነገር የለም። ኢፍ ዩር ናት ፖዚቲቭ ፎር ሚ ለምን ዋይ ውድ አይ ኪፕ ዩ አላውቅም። ድራማ ነች። ያው ኤክስፕሌንም አላደርግም። ይሄ አንዳንዴ የወረድኩ ይመስለኛል። አለ አይደለም ገጥጌ ልጅ ነው የማላምንበትን ነገር አላደርግም፣ አላስመስልም። በኋላ አለማግባቱን ኢንካሬጅ የሚደረገው መልሶ ማግባቱ ብዙ አይበረታትም። ቤተክርስቲያን አካባቢ በስነ ልቦናስ በስነ ልቦና ከሆነ ዋይኖት እዚህ ጋር ስለተበላሸባት አሁን የልጆቼ እናት በልጅነቷ እሷ ደግሞ 25 ዓመቷ ነበር እኔን ስታገባ እና ይሄኛው ትዳር ስለተበላሸባት ቀሪ ዘመንሽን በሙሉ ሳታገቢ ኖሪ ማለት እኮ ልክ አይደለም። ስለዚህ እዚህ ጋር ተበላሽ እንደውም ጥሩ ሚክስ መልካም የሆነ ሰው ደግሞ ቢመጣ እና ብታገባ ጥሩ ነው። አሁን ለምሳሌ የኔ ልጆች እናት እንድታገባ በጣም ኢንካሬጅ አደርጋታለሁ። አዎ የተቃለድንም ምንም እያለንም ልጆቼም እንድታገባ ይፈልጋሉ። እሷ እንድታገባ ይፈልጋሉ። እኔ እንዳገባ አይፈልጉም። አንተ እንድታገባ አይፈልጉም። ሴቶች በአባታቸው ይቀናሉ ይባላል። ሪሌሽንሽፕ እንዲኖረኝ ይፈልጋሉ። ግን አንድ ስቴፕ ማም እንድትመጣ ግን አይፈልጉም። ከዛ እኔም ከዛ ተስማምቼ አታገባ አላውቅም። የምርህን ነው? በእውነት አላውቅም። ግን አይታወቅም። አይ አላውቅም። ድንገት ወከክ ከምታረግ ሴት ደግሞ ትመጣና ልብህንም አይንህንም ብዙ ችግሮች መካከል ያለፈች ሴት በመንፈስ በአይምሮ በሰውነት ጠንካራ ናት። ብዙ ቻሌንጆች መካከል ያለፈች ሴት መንፈሰ ጠንካራ በእያንዳንዱ ህይወቷ ላይ ስኬታማ እየሆነች የምትገኝ። ስለዚህ ምን በህይወቱ ይጠቅመኛል ብላችሁ ጋር ቻሌንጅ ምን ይጠቅመኛል ጋር በየቀኑ መማር፣ በየቀኑ ማጥናት፣ በየቀኑ ራስን አፕዴት ነው። ከዛ በየቀኑ ራስሽን መገምገም። በጣም የተፈተነች ሴት በሁሉም ነገር አደራህን በማይዳሰስ ምኞት ውስጥ እንዳታቆየኝ። የማያድሩበት ቤት ማምሸት ደስ አያሰኝም። አደራህን በማይዳሰስ ምኞት ውስጥ እንዳታቆየኝ።